ደግ የዋለ ሰው ደግ የሰራ ሰው ምንዳው ብድሩ ደጉ ሊዋልለት ነው የሚገባው በሰው ልጅ ደረጃ አላህ ዘንድስ ምንም ጥርጥር የለውም አያችሁ አሁን አላህ Subhanahu Wa Ta'ala ይሄን ሰው በደግ እንደሚከሰው ምንም ጥርጥር እንደሌለው ላስታውሰው ይገባኛል هل جزاء الإحسان إلا الإحسان አንተ ደግ እስከዋልክ ድረስ አላህ Subhanahu Wa Ta'ala ዘንድ የሚጠብቅ ምንም አትጠራጠር ደግ ነው ይሄ ደግ ነገር ደግሞ በዚች ዱንያ ሊሆን ይችላል በአኺራም ሊሆን ይችላል ሁለቱንም አንድ ላይ ሊያደርግልህ ይችላል በዚህ ዱንያ ክሶ አንተ ለዋልከው ደግ ሰዎች ላንተ ደግ ይውላሉ ባላሰብከው ቦታ ወይ በተመኘው በፈለከው ቦታ አላህ Subhanahu Wa Ta'ala እንደግ ይመልስልሃል አንተ የዋልክላቸው ሰዎች ባንተ ላይ ክፋት መዋላቸውን አትመልከት ነገር ግን አላህ Subhanahu Wa Ta'ala ባንተ ባላሰብከው ቦታ ወይ ባሰብከው ቦታ ላይ አላህ በደግ ይውልልሃል ይሄ በዱንያ ነው የአኺራው ደግሞ ከሁሉ በላጩ እሱ ነውና እሱን አስታውስ እንለዋለን ነዓም እነዚያ ሰዎች ደግሞ ተንኮል ያሰቡ ሰዎች ደግሞ ወላ ይሂቁል መክሩ ሰይኡ ኢላ ቢአህሊህ እነዛ ሴራ የጠነሰሱት ሴራቸው ወደ እነሱ ተመላሽ መሆኑን እንዳትዘነጋ እንለዋለን ለምን አላህ Subhanahu Wa Ta'ala ኢነላህ ዩዳፊዑ ዐኒል ለዚነ አመኑ አላህ Subhanahu Wa Ta'ala እነዛ በእውነት በአላህ ያመኑትን ይከላከላቸዋል ምንም ጥርጥር የለውም بإذنillah عاجلا أم آجلا ወይ በቅርቢቱ ወይ ደግሞ ከጊዜ በኋላም ቢሆን እናም ይሄን ነገር ልናስታውሰው ይገባል ለራሴም እኔ አስታውሼ ይሄን ወንድሜንም ላስታውሰው ይገባኛል ነዓም ስለዚህ አንተ ወንድሜ ስለዚህ አንቺ እህቴ ልብ ብለሽ ስሚኝ አንተ ወንድሜ ልብ ብለህ ስማኝ ሰዎች በኔ ላይ ክፋት ሰሩ ብለህ አንተ ክፉ እንዳትሰራ አንቺ ክፉ እንዳትሰሪ ለምን الله سبحانه وتعالى من آلن إن أحسنتم لأنفسكم وإن أسأتم فلها إن أحسنتم دق كوالاتشو دق كسراتشو أحسنتم لأنفسكم لراسه نوم التادرقو لزج لنفسيه نوم التادرقو أجن نفسيهم بزج بدنيانا بآخرام دستنيا للتادرقات نوم مسرات يالبه وإن أسأتم فلها ክፉ የሰራህ ከሆነ ግን ክፉ የምታስብ ከሆነ ግን ደግን በክፋት የምትመልስ ከሆነ ግን እችን ነፍስያ ልታስደስታት በሰዎች ላይ ክፋት ሰርተህ የምትደሰት ከመሰለህ ተሳስተሃል በዚች ዱንያና በአኺራም ደስታ ታጣለህ ተጠንቀቅ ለምን አልጀዛኡ من جنس العمل ብለው النبي صلى الله عليه وسلم አንተ ብድርህ የሚመለስልህ ወይ ደግሞ የሰራሁን የምትመነዳው አንተ በሰራው አይነት ነው ምን ብለናል ቅድም ኢን አህሰንቱም ሊአንፉሲኩም ደግ ከዋልክ ለዚች ለነፍስያ ነው ደግ የምትውለው አላህ እንደዛው ሁሉ በዚች ዱንያና በአኺራ ደግን ይውልልሃል ካልሆነ በአንጻሩ ከሆነ ግን እንደዚያው ውጤቱ አንተ በሰራው ነው የምታገኘው ነዓም አንድ ሰው ስንዴ ዘርቶ እሾህ አያጭድም ወይ ደግሞ በተቃራኒው እሾህ ዘርቶ ስንዴ አያጭድም እንደዛው ማለት ነው ስለዚህ እንጠንቀቅ ሰዎችን ስንመክርም ወደ ደግ እንምከር ሰዎች ደግ ከዋሉልንም ደግ እንዋልላቸው ክፋት አንተኑ ነው የሚጎዳ አንቺ ነው የሚጎዳሽ እንጠንቀቅ ወደ ኸይር ሁሌ ሰዎችን እንምከር ራሳችንም ደግ ለዋሉልን ደግ እንዋልላቸው ነዓም ነቢ ሰለላሁ ዐለይሂ ወሰለም ብለዋል አንድ ሰው ደግ ከዋልላችሁ ደግ መልሱለት ካቃታችሁ ቢያንስ ጀዛከላሁ ኸይረን ማለታችሁን አትርሱ አላህ ይወፍቀን